እንዴት ዋልሽ? ለመንደሩ አዲስ ነው መሰለኝ። አዲስ እንኳን አይደለም ብትሆን ነው እንጂ በገዛ ጥርስ መቃብርህን ቆፍረው። የምን መቃብር? እዚህ መንደር ውስጥ መሳቅ የሞት ፍርድ እንደሚያስፈርድ አታውቅም? መሳቅ? ከመቼ ጀምሮ? ቆየ። የኢብና ጫካ አዛዥ ቤት ውስጥ የምታገለግል አንድ ወንድ ልጅ የነበራት ሴት ነበረች። የአዛዡ ልጅ ከዚህች አገልጋይ ልጅ ጋር የተለየ ቁርኝት ነበራት። ነገር ግን አንድ ቀን ጨዋታ ላይ ያሉ የንጉሱ ልጅ ትወድቅና ጥርሱ ይወልቃል። ልጁን በድንጋጤ ወደ እናቱ ገሰግሳል። የሚፈጠረውን ነገር ሁሉ የምታውቅ ምስኪን አገልጋይ የልጇን ነፍስ ለማትረፍ ስትል እስካሁን ለመንደሩ ሰው ሁሉ እንቆቅልሽ በሆነ መንገድ ልጇን ይዛ ጠፋች። ንጉሱም ሂዱና ካሉበት አምጧቸው። ምንም እንኳን መንደሩ በፍለጋ ቢታመስም እናትና ልጁን ያየ ታጣ። ከዛን ቀን ጀምሮ እስከ ዛሬ የንጉሱ ልጅ ደስታ ራቀው፣ ሳቅ ጠፋት። ለልጃቸው ደስታ የትኛውንም ዳገት የማይደክማቸው ንጉስም አንድ አዋጅ አስነገሩ። አዋጅ አዋጅ አዋጅ! የሰማ ስማ፣ ላልሰማ አሰማ። አልሰማውም ነበር ከፍርድ አያስጥልምና የኢብና መንደር ህዝብ ሆይ ከቀናት በፊት በልዕልታችን ላይ የተከሰተው መጥፎ ነገር የምታውቁት ነው። በዚህም ምክንያት ንጉሥ ከነቤተሰቡ በተለይም ልዕልታችን ሐዘን ወርሷታል፣ ሳቅ ርቋታል። ለዚህም ምክንያት እናንተ በጓዳችሁ የሸሸጋችኋቸው እናትና ልጅ ናቸው። እነሱን አሳልፋችሁ እስካልሰጣችሁ ድረስ መሳቅ የተከለከለ ነው። ይህንን ሕግ ተላልፎ የተገኘ ማንኛውም ሰው ከታች ባቱን ከላይ ደግሞ አንገቱ እየተመተረ ለአሞራ ይቀለባል። ልጃቸውን እንድትስቅ አድርገው እኩል ማድረግ ባይችሉ ህዝቡን ሳቅ ከልክለው እኩል አደረጉት። ታዲያ ሁሉም ሰው ሳቁንና የሞት ገመዱን በአንድ ይዞ ይዞራል። ከዛን ጊዜ ጀምሮ እስካሁን ድረስ ብዙ ሰው በሚሳቁ ብቻ የገመድ ራት ሆኗል። አንድ ቦታ ልውሰድሽና ልከስሽ።
ሳቅሽ ልጄ? ግን እንዴት? ፈገግታዬ ሚስጥር በራስ መተማመን መልኬ አዲስ ሆኖ ተቸገረኝ ለማ